በመክሰር ውስጥ የምትማረውን ትምህርት እኔ ነኝ ያለ ፕሮፌሰር ይማረዋል እንዴ? አይማረው። እኔ ባይዘው ትምህርትን ምረዳው ሃርድ ሳይንሱን ሃርድ ሳይንስ እንቶና አትሊስት ሶፍት ሳይንሱን ወስድ is a documentation of experience። ለምሳሌ ከናን ኮፊ አይደል የምትሰራው? ቁጭ ብዬ አንተን አንድ ወር ባጠና ቲዮሪ ያወጣል አሳድገውና ኮርስ አደረገዋለሁ። ታትሰ ያደረኩት ምንድነው? ስትራክቸር ነው ያደረኩት። አንተ የምትሰራው ነገር ባክግራውንድ ሞዴል ልሰጠው ይችላል። ሞዴሉን አንተ ከምትሰራው ነገር ውስጥ ላወጣ ይችላል። እንዴት ነው የከነአን የኮፊ ፕሮኪውርመንት ፕሮሰሱ ምን ይመስላል? ልቡና መስከረምም ጥቅምትም ህዳርም ሰኔም እኩል ልትገዛ አትወጣም ማለት that's at the back of your head ከኤክስፒሪየንስ የወሰድከው ነገር አለ። ለእኔ ትምህርት ነው ያለው። ዩኒቨርሲቲዎችም ሆኑ ተቋሞች ስትራክቸር ያደርጉታል፣ ፍሬም ይሰጡታል። ኖሌጅ ፕሮዳክሽን ውስጥ ፍሬም መስጠት ስትራክቸር ማለት እና ማልወደው ቃል ገሌ ያልተማረ ቢሆንም የሚል ቃል እኔ ፐርሰናሊ አልወድም። ኢትስ ኖት ራይት መንገድ ነው ብዬ አላምንም። ፎርማል ትምህርት ቤት አልሄደም ልትል ትችላለህ። ፎርማል ኤዱኬሽን ውስጥ አልገባም ልትል ትችላለህ። ይቀላል ተምሯል እንዴ? ረጂ ቀላል ትማራለህ እንዴ? በመክሰር ውስጥ የምትማረውን ትምህርት እኔ ነኝ ያለ ፕሮፌሰር ይማረዋል እንዴ? አይማረው፣ ፈጽሞ ሊማረው አይችልም። ሶ እኔ ማምነው ባለሁበት ኤሪያ ያ ማለት ለሜዲካል ዶክተሩ ይሰራል ማለት አይደለም። ሃርድ ሳይንስ ያለውን እንተውና ኢትስ አ ዶኪመንቴሽን ኦፍ ኤክስፒሪየንስ። ኦኬ ዋን ከዚህ አንፃር ለዛ ነው ዘ ኩዌስት ፎር ሬሌቫንስ። እኔ ሬሌቫንስ ራሴን ሁሌ ስጠይቀው ይጨንቀኛል፣ ኦክሲጂን ያጥረኛል ምልህ እኮ ለዛ ኢማጂን ከሚል ከዩኒቨርሲቲ ተመርቆ ሰኔ መስከረም ላይ ቾክ ሲጨብጥ እኮ ክራይ ነው ክራይ። ዲፓርትመንት ሲመራ ኢትስ ኖት ራይት ሳምቲንግ ዌንት ሮንግ። መጀመሪያ መሆን ያለበት እንደውም በዚሁ አጋጣሚ ደግሞ ሬሌቫንሱ እንዲመጣ ኮኔክት አሁን አፍተር ካፕል ኦፍ ዲኬድስ ምልህ ቢዝነስ ውስጥ ገብቼ መርቼ ምን ብዬ ካለው ኤክስፒሪየንስ ጨምቀው መጀመሪያ የሚያስተምረው መምህር ነው ኢንዱስትሪ ውስጥ መላክ ያለብህ። በመንካት ውስጥ ያለ ኤክስፒሪየንስ እና በማንበብ ውስጥ ያለ ኤክስፒሪየንስ አንድ አይደለም። ኢትስ ጀስት ላይክ ስዊሚንግ ነው። ሰው አሁን መዋኘትን ነው አይደል ለዚህ ኤግዛምፕለሪ የሚያደርገው። እኛ ለምን ይቀልሃል መሰለህ? አሁን ዲሊቨሪ ላይ እናነሳ ብዙ ልትነግረኝ ትችላለህ። ዊችማ ተራ የሆነችብህ ስለሰራሃት አታውቀውም። አንተ ራሱ ከባድ መሆኑን አታውቀውም። ቢኮዝ ዩ ዱ ኢት ዶክመንቴሽን ኤክስፖርት ላደርግ ምናምን ስትል ከነ የሆኑ ልጆች የሚሰሩት ፎር ዩ ምናምን አይደል ፎር ሰምባዲ ኤልስ ኢንተርናሽናል ትሬድ ለሚያስተምር አንድ መምህር ኤክስፖርትን አጠገቡ ላልደረሰ መምህር ምን ያህል ሩቅ እንደሆነ አትረዳው። እኔ እረዳዋል ቦዝ ዌይስ በዚህኛውም ፌንስ በዛኛውም ሆኜ ስለማውቅ ዶክመንቴሽን ሳላቅ አስተምሬ አውቃለሁ። ዶክመንቴሽን አውቄ ደግሞ ሰው ምን ልልህ መጀመሪያ የነበረበት ሴንት ኢንስትራክተርስ አሁን ተማሪዎች አይደል ክረምት እንትን የሚወጡት አፓረንት ማውጣት የነበረበት መምህሩ ሲቀጣ እኔ አፓረንት በወጣ ኖሮ ምናልባት በጣም ብዙ ኢምፖርታንት ነገር ዴሊቨር አድርጌ ይሆን ነበር። ሰው 2 ዓመት ምናምን አፓረንት ወጥቼ ሰርቼ ከዛ ነበር ወደ ቅጥር መምጣት የነበረብኝ፣ ወደ መምህር ቅጥር ስራ ማለት ነው። ሶ ዘ ሬሌቫንስ ኦፍ ከዛ ምን ሆነ? ሬሌቫንሱ እየጎደለ ሲመጣ መናናቅ ተጀመረ አይደል? አሁን እኮ እኛ ዊዝን ዘ ኢንዱስትሪ እናወራለን። እኔ ባንክ ያለው ቆይ እስቲ ከእንትን እንቅጠር ብዬ አውቃለሁ። ከምንድነው ቴክኒክና ሙያ ለባንክ ምክንያቱም ቬሪ ቤዚኩን ነገር ሳታገኙ ትቀራለህ። ሼምፉል አይደል? ዩኒቨርሲቲ ሆኜ ሴም ታይም እንደዚህ አይነት ደብዳቤ የሚጽፉ አሉ። ምንድን ነው የምታስተምሯቸው? እሱን ንገሩንና ምናምን ይሏል። ሶ ሬሌቫንስ የሚጀምረው እዛ ጋር ሴም ኮርስ አንድ መርካቶ ያለን ሰው አምጥተህ ስትራክቸር አድርገህለት በዚህ መንገድ ሄደ ዴሊቨር አድርግ ብትለው በጣም ኢምፖርታንት ነው የሚሰጣቸው። ኦኬ አንዳንድ እንግዳ ጋብዤ ምናምን አውቃለሁ። እንዴት አእምሯቸው ላይ አይረሱት። ኔክስት ታይም ስታስተምር ያ ሰውዬ መጥቶ እንዲህ ያለው ምናምን ብሎ ሊያወሩ ይችላል። እንደዛ አይነት የአንትርፕረነርሺፕ ዊክን ስናከብር እንደዛ ነገር አለ። አንደኛ ኖሌጅ ዶኪመንቴሽን ኦፍ ኤክስፒሪየንስ ፍሬም ነው የምትሰጠው።
ሁለተኛ ትምህርቱ መሆን ያለበት እንድናጣጥመው ሀገር በተለይ መሆን ያለበት መጀመሪያ ኤጁኬተር እንደኔ ያለው ሰው አፓረንት መውጣት አለበት። ካሪክለም ኮክሬት መደረግ አለበት። አንተ ቁጭ ብለህ ኦፊስ ውስጥ ለኔ ባንክ ካሪክለም እንዴት ነው ልትቀርጽ የምትችለው? ዳይናሚክ ኢንቫይሮንመንቱን እያያችሁት ነው። አምና የነበረው ኢንቫይሮንመንት እና ዘንድሮ ምን ያህል ሺፍቱ ከባድ እንደሆነ አስብ። ፕሮባብሊ ዩኒቨርሲቲ ላይ ስትሆን የዛሬ ስንት ዓመት የተጻፈ ኮርስ ነው እያስተማርክ ያለ። እንዴት አድርገህ ነው ካፕቸር የምታደርገው? ዶን ካፕቸር። ስለዚህ ኮክሬሽን እኔ ቢዝነሴ ላይ ኮክሬት ላድርግ ቢለኛ አንድ ዲፓርትመንት አይከንቴል ይሄ ስለ ሪል ስቴት መጥቶ ቢያወራኝ ለሪል ስቴት ሬዲ የሚያደርጓቸው ተማሪዎች ላይ አይከንቴል ይሄን ብዙ ነገሮች እንደዛ ቢሆን በጣም ኢምፖርታንት ይሆናል ብዬ አስባለሁ። እንደ አካውንቲንግ የተማረ መምህር ሊሆን ያሰበ ሰው አስበው ካምፓኒ ውስጥ አካውንታንት ሆኖ ሪከርድ ኪፒንግን ኢንድ ቱ ኢንድ ሰርቶት ሪፖርቲንግን ሰርቶ ምን ብሎ ያንን አጨማልቆ ወደ ዩኒቨርሲቲ ቢመጣ ምንድን ነው ሊያወራ ይችላል? በደንብ ሊያሰራ ይችላል። እንዛን ቪዛቪዝ አካውንቲንግ እኮ ኤት አመጣለሁ ብዙ ልብና እርግጥ አመጣዋል ሰርተህ አት ኤንድ ኦፍ ዘ ዴይ ጎሉም ደግሞ ሰው ወጥቶ ፕሮዳክቲቭ የሆነ ታለንት ቲሪ ዴቨሎፕመንት ጥቂት ነዋ የምልህ። ዊክን ሊስት እኮ ብዙ ቲሪ ልናወራ ብንል ሾርት ሊስት ነው የሚሆነው ኦቨር ዘ ይርስ ዴቨሎፕ የተደረገ። ይሄ ሁሉ ሰው ቲሪ ዴቨሎፕመንት ውስጥ ሊሆን አይችልም። አንድ ተጨማልቀህ የምትማረው ትምህርት ደግሞ በጣም ኢምፖርታንት ነው። ኢማጂን ኢንጂነሪንግ ፋክልቲ ያለ ስትራክቸራል የሚያስተምር አንድ ሰው ወጥቶ ኦኬ ስትራክቸር ላይ ኢንቮልቭድ ሆኖ መጥቶ ሲያስተምርህና ሰቅሎ ቀርቶ ሲያስተምርህ ያለው ዲፍረንስ is quite different. is absolutely የተለየ። የሆነ ጊዜ እንዴት ነው የሚቀየረው ምናምን 2 ዓመት ዘግታችሁት አይቀየርም ምናምን ነበር። ዘግተህ ዊዳውት አድርገን ሁላችን ብለዱን ራሱ እንትኑን መቀየር አለብህና I think this is very important. If you have to change something መቀየር ካለብን እና ዩኒቨርሲቲ ያሉ ሰዎች ሊሰማቸው ይገባል ኢንክሉዲንግ ማይሰልፍ ሬሌቫንስ ሊያስጨንቀን ይገባል። ሰደንሊ እኮ ከጥቅም ውጭ ልትሆን ትችላለህ። I think we have to think differently.